ሰላም የቴክ ኢንፎ ቲፕስ ተከታታዮች እንዴት ናችሁ? ዛሬ ደግሞ እጅግ በጣም ጠቃሚ የሆነ አንድ ርዕስ ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው በመከታተል ጠቃሚ ነገር ማግኘት የምትችሉ መሆኑን ከወዲሁ አሳስባለሁ። ዛሬ የምናየው እጅግ በጣም ጠቃሚ የሆነ በግል መስሪያ ቤቶችም ሆነ በመንግስት መስሪያ ቤቶች እንዲሁም በተለያዩ ቦታዎች የምንጠቀመው የቀን ተቀን ዲቫይስ ሲሆን ይህም ዋይፋይ በአሁኑ ጊዜ በተለያየ ቦታ ለተለያየ ፐርፐዝ ዋይፋይ የማይጠቀም የለም እና ይህን ዋይፋይ ኮንፊገር በማድረግ ለስራ ዝግጁ እንዲሆን ወይም ኢንተርኔት አክሰስ እንድናደርግ የሚያስችለንን ስቴፕ ወይም ኮንፊግሬሽን ነው ማሳያችሁ። እስከ መጨረሻው በመከታተል ጠቃሚ ነገሮችን ማግኘት እንደምትችሉ የገለጽ ዋይፋይ እንግዲህ የተለያየ ብራንድ እና ሞዴል ያላቸው የተለያየ ዋይፋዮች አሉ። ግን ደስ የሚለው ነገር ሁሉም ዋይፋዮች ኦልሞስት ተመሳሳይ የሆነ የኮንፊግሬሽን ስቴፕ ነው ያላቸው። ለምሳሌ ማንኛውም ዋይፋይ የራሱ ፕሪንትድ የሆነ ዋይፋይ ፓስወርዱ፣ ዋይፋይ ስሙ፣ እንዴት አክሰስ እንደሚደረግ ያሉ መረጃዎች በሙሉ ፕሪንት ተደርጎ ተለጥፎበት ነው የሚመጣ። ያንን ስቴፕ በመከተል በቀላሉ ማንኛውንም ዋይፋይ በተመሳሳይ መንገድ ኮንፊገር ማድረግ እንችላለን። ትንሽ ለየት የሚለው ምናልባት እንደየብራንዱና እንደየሞዴሉ ውስጥ ከገባን በኋላ ትንሽ ለየት ያሉ የኮንፊግሬሽን ፊቸሮች ሊኖሩት ይችላሉ እንጂ ማንኛውም ዋይፋይ በተመሳሳይ መንገድ ነው ኮንፊገር የሚደረገው። ያ ማለት ሁሉም የግድ በአይፒ አድሬስ አክሰስ ይደረጋል በብራውዘር ኮኔክት ካደረግን በኋላ ማለት ነው። እና እዚህ ዛሬ አሁን ኮንፊገር አድርጌ ማሳያችሁ ዲሊንክ DRX 5460 ሞዴል ያለው ይሄው እንደምታዩት 6 አንቴናዎች አሉት። አንድ ዋን ፖርት አለው፣ 4 ላን ፖርቶች አሉት። እነዚህ ፖርቶች የሚያገለግሉት ዋን ፖርቱ ሶርስ ከሌላ ስዊች ወይም ራውተር ሊሆን ይችላል ሶርስ እንዲያገኝ የሚያደርጉት ነው፣ ኢንተርኔት የሚያገኝበት ነው። ላን ፖርቶቹ ደግሞ አራቱ ለተጨማሪ ዋይፋይ ከሚሰሩ መሳሪያዎች በተጨማሪ ለምሳሌ ዋይፋይ የማይሰራ ፒሲንም ሆነ ላፕቶፕን ኮኔክት አድርገን በኬብል እንድንጠቀምበት ወይም ደግሞ ከዚህ ራውተር ላይ ስዊች ኮኔክት በማድረግ ብዙ ኮምፒውተሮችን ኮኔክት እንድናደርግ የሚያስችለን ነው። ላን ፖርቶች አራቱ ላን ፖርቶች ማለት ነው። እንደምታዩት እቺኛዋ ዋን ፖርቷ ቢጫ ከለር ነው ያላት፣ ላን ፖርቶቹ ደግሞ ጥቁር ነው። ይሄ ሞዴል ጥቁር ነው እንደምታዩት። እና ይሄንን በቀላሉ እንዴት ኮንፊገር እንደምናደርግ እናያለን። እንደምናየው ፓስወርዱና ዋይፋይ ኔሙ ፕሪንት ተደርጎ አለ እላው ላይ። እዚህ ጋር ጀርባው ላይ ስናይ የማንኛውም ዋይፋይ በብዛት እንደውም በየትኛው አይፒ አድሬስ በብራውዘር አክሰስ እንደምናደርገው ሁሉ ነገር እዚህ ጋር ይቀመጣል። አሁን እኛ እዚህ ጋር ከዚህ አይተን አሁን እንደምታዩት ይሄው ኮምፒውተሬ ምንም አይነት ኢንተርኔት ኮኔክት አላደረገም። አሁን እዚህ ጋር መጀመሪያ ወደ ዋይፋዩ ኮኔክት አደርጋለሁ። ዋይፋዩን ኮኔክት ለማድረግ እዚህ ጋር ኢንተርኔት አይተነዋል ላይ ራይት ክሊክ አድርገን ኔትወርክ ኤንድ ኢንተርኔት ሴቲንግ ስንገባ እዚህ ጋር ዋይፋይ የምትለዋ ዲስቴብል ሆናለች። ኤኔብል አረጋታለሁ። ይሄው እዚህ ጋር ኤኔብል የሆነውን ክሊክ ሳደርግ እዚህ ጋር ሾው የምትላለ። አሁን ይሄ እንደምታዩት ዲሊንክ D92A የምትል ስም ያላት ዋይፋይ አለች። እቺን እኔ ከዚህ ቀደም እንትን ስላልኩት
ኮኔክት አረገ። ምክንያቱም ኮንፊገር አድርጌው ስለነበረ ኮኔክት አረገ። ነገር ግን አሁን ኮኔክት አርግ እንጂ ኢንተርኔት የለውም። ለምሳሌ ኮንፊገር አላደረኩትም። ለምሳሌ አሁን እዚህ ጋር እንደዚህ ብለው ኖ ኢንተርኔት ነው የሚለኝ፣ ኮንፊገር ስላላደረኩት ማለት ነው። እንደምታዩት ኖ ኢንተርኔት ነው የሚለኝ፣ ግን ኮኔክት ያደረገ ይመስላል። ለምንድነው ይሄ እንትን ያለው? ከዚህ ቀደም ኮኔክት አድርጎ ስለሆነ ፒሲ ስሙን ስላስታወሰው ኮኔክት አድርጎት ነው። ግን እኛ እንደገና ኮንፊገር ማድረግ አለብን ወደ ኢንተርኔት ኮኔክት ለማድረግ ማለት ነው። ስለዚህ አሁን ኮኔክት ስላደረገልኝ ይሄ ባይ ዲፎልት አልጠቀምም። ዝም ብዬ እዚህ ጋር በብራውዘር የዚህ ብራውዘር ብዙዎቹ ዋይፋዮች አክሰስ የሚደረጉት በብራውዘር ኮኔክት ካደረግናቸው በኋላ በዋይፋይ 192.168 ነጥብ አንዳንዶቹ አንድ ናቸው፣ አንዳንዶቹ ደግሞ 01 ይሆናሉ። አሁን ይሄ 01 ነው ባይ ዲፎልት ያለው፣ ግን አንዳንዶቹ ደግሞ 101ም ይሆናሉ። ግን አንዳንዶቹ ደግሞ እዛው ፓስዋርድ እና ዋይፋይ ኔሙ አለበት ላይ ጽፈው ይሰጣሉ። አለዚያ ደግሞ አጭሩ መንገድ ማንኛውንም የማታውቁትን ሞዴል እንትን ለማለት ተደረጋል። እንትን ከፈለጋችሁ እዚህ ጋር ኮማንድ ፕሮምፕት ላይ ሲኤምዲ ብለን አድሚኒስትሬተር በመጻፍ አይፒ ኮንፊግ ብለን ኢንተር በመንካት ይኸው ዋይፋይ ዲፎልት ጌትዌያችን የዚህ ዋይፋይ አይፒ ነው። ዲፎልት ጌት አይፒ አለ። ይሄን አይፒ ነው የምንጠቀመው አክሰስ ለማድረግ በብራውዘር ማለት ነው። ማንኛውንም ብራውዘር ልንጠቀም እንችላለን። አሁን እኔ የምጠቀመው ክሮም ነው። እናንተ ግን ሞዚላንም ሆነ ማይክሮሶፍት ኤጅን ልትጠቀሙ ትችላላችሁ። በማንኛውም ብራውዘር ተመሳሳይ ነው። 192.168.0.1 ብለን በመጻፍ ኢንተር ስንነካ ሎጊን ኢን ፔጅ ይመጣል። እዚህ ጋር ቅድም ፕሪንት እንትኑ ላይ ጀርባው ላይ ተጽፎ ያየነውን አድሚን ፓስዋርድ ነው የምንጠቀመው፣ ምክንያቱም ገና ኮንፊገር አላደረግነውም። ያው አድሚን ፓስዋርድ ገብተናል። ይሄ ኮንፊገሬሽን ፔጅ መጥቷል። አግሪ ነው የሚለን፣ እኛ ያው አግሪ ነው የምንለው ባይ ዲፎልት። እዚህ ጋር ሁለት አይነት ኮንፊግሬሽን ሞዶች አሉ። ራውት ሞድ እና ራውተር ሞድ እና ኤክስቴንደር ሞድ ማለት ነው። ራውተር ሞድ ማለት ከሌላ ራውተር ወይም ስዊች በኬብል ሶርስ ተቀብሎ ለሌላ ዋይፋይ ሰፖርት ለሚያደርጉ ዲቫይሶች ለስልክ ሊሆን ይችላል፣ ላፕቶፕ፣ ሌላ ዴስክቶፕ ኮንፊገር የምናደርግበት መንገድ ነው። ሁለተኛው ደግሞ ኤክስቴንደር ሞድ የሚለው ይሄ በኬብል ሳይሆን ከሌላ ዋይፋይ ላይ በስሙ ኮኔክት አድርገ ነው። ለምሳሌ ርቀት ሊሆን ይችላል እስከ 20 ሜትር ድረስ የሆነ አንድ ዋይፋይ ከቨር አድርጎ ከዛ በኋላ ከቨር ቢያደርግልን ኤክስቴንድ ለማድረግ ይሄንን ሜተድ እንጠቀማለን። እኛ ግን አሁን የምንጠቀመው ራውተር ሞዱን ነው። ምክንያቱም ይሄ ነው ዲፎልቱም ለብዙ ፐርፐዝ የምንጠቀመው ይሄን ስለሆነ ያኛው አንዳንድ ስፔሻል ኬዝ ላይ ነው የሚያስፈልገው። ይሄኛው ግን ሁሌ ኮንፊገር የምናደርገው በዚህ መልክ ስለሆነ አሁን ቋንቋ እንድንመርጥ ነው። ዲፎልቱ እንግሊሽ ነው። በዲፎልቱ ኮንፊገር እናደርገዋለን እና ምንም አይነት የሚያስቸግር ነገር የለውም። ዋናው ስቴፑን በስርዓት ከተከታተላችሁ ማንም ሰው በቀላሉ ኮንፊገር ሊያደርገው ይችላል። አሁን እዚህ ጋር ቅድም ፕሪንት ስክሪኑ ላይ ጀርባው ላይ የተለጠፈው ላይ ያለ የዋይፋይ ኔም እና የዋይፋይ ፓስዋርድ ነው፣ ዲፎልት ነው። ይሄን እኛ በሚገባን እና ለኛ
ናውን በሆነ ስም መቀየር እንችላለን። አሁን ለምሳሌ እኔ ቴስት ከ1 እስከ 3 አደረኩት ኔሙን ማለት ነው ለቴስት ፐርፐስ ስለሆነ። ፓስዋርዱን ደግሞ እስከ 8 ካራክተር ያለው ፓስዋርድ ነው። ከዛ 8 እና ከዛ በላይ መጠቀም ይቻላል። ያውን እስከ 8 ካራክተር ቴስት አት ከ1 እስከ 5 አድርጌዋለሁ። ኔክስት እለዋለሁ። አሁን እዚህ ጋር አድሚኑ ነው ይሄ። አሁን ለምሳሌ ሁሉም ሰው ዋይፋይ የሚጠቀምበት ፓስዋርድ ሳይሆን አድሚኑ ኮንፊገር ለማድረግ የሚገባበት የአድሚኑ ፓስዋርድ ነው። እሱንም መቀየር አስፈላጊ ነው። ዲፎልቱ ብዙ ጊዜ አይመከርም እና አሁን እኔ አድሚን አት ቴስት ከ8 ካራክተር አነሰ ነው የሚለኝ። ልክ ነው። ከ8 ካራክተር እና ከዛ በላይ ነው መሆን ያለበት። ስትሪንግዙ እንዲኖረው ነው ማለት ነው። በቃ አድሚን ከ1 እስከ 5 አድርጌዋለሁ። ይሄ 8 ካራክተር ስለሚሞላ እዚህ ጋር ታይም ዞኑ ብዙ ጊዜ አፍሪካ ናይሮቢ ነው፣ ግን አዲስ አበባም ስላለ አዲስ አበባ የሚለውን ማድረግ እንችላለን። ይህ አማራጭ አለው። ግን ብዙ እንትኖች አፍሪካ ናይሮቢ የሚለውን ነው የሚያውቁት። እዚህ ጋር ደግሞ አፕዴት እንዲያደርግ አውቶማቲካሊ አፕዴት ሲኖር አፕዴት ያርግ ወይስ አፕዴት እንከልክለው ነው? ዲፎልቱ አፕዴት ያርግ ነው። አፕዴት እንዲያደርግ አድርጌዋለሁ። አሁን የሰሯቸው ኮንፊግሬሽኖች በሙሉ እነዚህ ናቸው። አድሚን ፓስዋርዱ አለ፣ ዋይፋይ ኔሙ እና ዋይፋይ ፓስዋርዱ አለ። እነዚህን ኮንፊግሬሽን ነው። አሁን ኮንፊገር አድርጎ ይጨርሳል ማለት ነው። ኔክስት ስለሆነ ያው ጨርሷል። አሁን ኮንፊገር አድርጎ ጨርሷል። በአዲሱ ዋይፋይ ኔም እና በአዲሱ ፓስዋርድ ነው የምንገባው። ያው ቴስት ከ1 እስከ 3 ብሎ መጥቶልናል። እዚህ ጋር በአዲሱ ፓስዋርድ እንገባለን። ኦኬ ኮኔክት አድርጓል በአዲሱ ዋይፋይ ኔም። አሁን ያለን ቀጣይ ነገር ኢንተርኔቱን ቼክ ማድረግ። ይኸው ኢንተርኔቱ መጥቷል። ይኸው ዩቲዩብ ከፍቷል። ይኸው እንደምናየው ዩቲዩብ ከፍቷል። አሁን በአዲሱ ኮንፊግሬሽን ኢንተርኔት አክሰስ አድርገናል ማለት ነው። በአዲሱ ዋይፋይ የኢንተርኔት መጥቷል እና አሁን ኮንፊገር አድርገን ጨርሰናል። ሌላ ጊዜ የተለያዩ ሞዴሎችን ለምሳሌ ብራንዶችንም ሲስኮ ሊሆን ይችላል፣ ሁዋዌ ሊሆን ይችላል፣ ቲፒ-ሊንክ ሊሆን ይችላል። ዛሬ ጂ-ሊንክ ነው ያየነው እና የተለያዩ ሞዴሎች ሲለያዩ ትንሽ የኮንፊግሬሽን ልዩነት ስለሚመጣ በጣም ተጠቃሚ ያላቸው ያልኩትን ብራንዶች እና ሞዴሎች እየመረጥኩ ተጨማሪ ኮንፊግሬሽን ላደርግ እችላለሁ። ይህን ቪዲዮ አይታችሁ እንደምትጠቀሙበት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። ኮሜንትም ካላችሁ ኮሜንት አስቀምጡልኝ። ለዛሬው ያለኝ ይሄ ነው። ሰላም ሁኑ።